ቲክቶክን ብንመለከተው ፈሳድ ይበዛል 90% ማለት ይቻላል እንደውም በጣም ጨመርኩለት ማለት አሳነስኩት ከዛ በላይ ፈሳድ ነው ለዲናችን የማይጠቅምን ነገር ነው ምንለው ጥቂት ነው ቁርአን ያለው ዳዕዋ ያለው ለምን እኛም የዳዕዋ ተሳትፏችን ትንሽ ነው ሶሻል ሚዲያውን መጠቀም አልቻልንም ያንን ለመከላከል ዳዕዋ ኸይር ነገሮችን ቁርአኖችን ብዙ ነገሮችን በኦንላይን በምን የተጅዊድ አቀራር የተለያየ ነገር በጣም ልንረባረበት የሚገባ ጉዳይ ነበር እኛም ተዘናጋን ግን ሌላው ተቆጣጣረው ያን ይዘን ደግሞ ስንናየም ደግሞ በሆነ ምክንያት ትንሽ ልክፈት ስትል የሚመጣው ፈሳድ ነው حرام ነው حرامም ነገር አንዳንዴ አዳፕት ስትላመደው ምን ስትለው ምንም አይመስልም ሌላ ጊዜ አውዙ ቢላህ ምትለው የነበረው ዛሬ እስቲ እዚህ ጋር ምን ይመስላል እዛ ጋር ትላለህ ሶብር አድርገን እንከታተለዋለን ቁርአንስ ወይ መስጊድ በኋላ ደርስበታል ትላለህ ሲመጣ እለፍ ትለዋለህ ሐዲስ ሲመጣ እለፍ ትለዋለህ ባለንበት ተጨባጭ ላይ በላዎችኛን ያከቡ ባለበት ሰዓት ላይ ደግሞ ሌላ በላ ደግሞ እኛ ላይ ነገሮችን حرام የተባሉ ነገሮችን የተከለከሉ ነገሮችን ሲፈቀድ ደግሞ ከባድ ነው ልብ በሉ በነብዩ ሰለላሁ ዐለይሂ ወሰለም ዘመን አድይ ኢብኑ ሐቲም ይባል አንድ ሱሐባ ነበር ይህ ሱሐባ እስልምናን ተቀበለ ሱረቱ ተውባ አንድች የቁርአን አንቀጽ አብዛኞቻችሁ መታቁታል አንድች የቁርአን አንቀጽ አለች اتخذوا احبارهم ورهبانهم اربابا من دون الله ነዛ ሊቃውንቶቻቸውን ቀሳውስቶቻቸውን ከአላህ ውጭ አማልክት አድርገው ያዙ የሚል የቁርአን አንቀጽ ሲወርድ ለነብዩ ሰለላሁ ዐለይሂ ወሰለም አላቸው እኛ እኮ አማልክት አድርገን አልያዝንም አላቸው ነብዩ ሰለላሁ ዐለይሂ ወሰለም አሉ አላህ حرام ያደረገውን ሐላል ሲያደርጉ ሐላል ያደረገውን ደግሞ حرام ሲያደርጉ ትታዘዙ አልነበር እንዴ አሁን ሲሏቸው ኢባዳ ማለት አምልኮ ማለት ይሄ ነው አሏቸው አየህ ልብ በሉ እንደሚ ዝሙት መስራት ከእስልምና ያስወጣም ከባድ ወንጀል ነው ኸምር መጠጣት ከእስልምና ያስወጣም ከባድ ወንጀል ነው መስረቅ ከእስልምና ያስወጣም ከባድ ወንጀል ነው ነገ የውመል ቂያማ የሰው ሐቅ ነውና ራቆትን ያስቀራል ካልመለስክ ግልጽ ነው አይደል ነገር ግን እኔ ዝሙት ማልፈጽመው እንደው በሽታ የሚባል ነገር እንዳይመጣብኝ እንጂ ሚከለክል ነገር የለም ቢል አላህ حرام ያደረገው ምን አደረገው ሐላል አደረገው የዛኔ ሰው ይከፍራል ነው ኮሚልቱ ለማዎች ለምን አላህ حرام ያደረገውን ሐላል ማድረግ ከባድ ነው ኸምር ነው ጉበቴን እንዳይጎዳ እንጂ ሚከለክል ነገር የለም ማን ነው حرام ያደረገው ቢል ይከፍራል ነው የሚሉት ተመልከት በምላስ በመናገር ብቻ አንተ በመጠጣት አትከፍርም ወንጀለኛ ነህ ነገር ግን ሳትጠጣው ዝሙቱንም ሳፈጽመው ይፈቀዳል ብትል ከባዱ ይሄ ነው አደጋ ላይ ወደክ ጥንቃቄ ይፈልጋል ጥንቃቄ ስለዚህ በመልካም ነገር እንተባበር በመልካም ነገር ላይ እንስፋፋ እንዴ ነብዩ ሰለላሁ ዐለይሂ ወሰለም እኮ የቀራቸው ነገር የለም የመንገድ ሐቅ ብሎ እኮ አስተምሮናል አንድ ሐዲስ ላይ የመንገድ ሐቅ ታውቃላችሁ የመንገድ ሐቅ አለ أبي سعيد الخدري باستلالت حديث يا الله ملكتني صلى الله عليه وسلم قالوا إياكم والجلوس في الطرقات እኔ አደራችሁን ተጠንቀቁም በመንገዶች ዳር ላይ ከመቀማመጥ ተጠንቀቁ አላቸው فقال يا رسول الله صاحب አንተ አላህ መልእክተኛ ወይ ማለና ሚን መጃሊስና ቡድ እንደው نتحدث فيها እኛ መቀመጣችን ቅሮት ካልሆነ ግድ ከሆነ የምንጫወተው የምናወራው ነገር ካለንስ አሏቸው فقال رسول الله صلى الله عليه وسلم يا الله ملكتنيا نبي عليه الصلاه والسلام من وراቸው فاذا ابيتم الا المجلس እንደው ከመቀመጥ ውጪ እምቢ ካላችሁ የግድ ነው ካላችሁ فاعطوا الطريق حقه የመንገድን ሐቅ ስጡ አለ የመንገድ ሐቅ አለው ብለ ያስተማረልን እስላም